በቅርቡ ከተወሰኑ የኤርትራ አፋር ጋር ለዲሞክራሲ ትግል የሚያደርጉት ጋር ንግግር አድርገን ነበር። በዚህ አሁን በተፈጠረው ችግር ጋር ስናወራ ነበር። ያ ወደ ሶማሌላንድ የተደረገው አይነት የኢትዮጵያ እውቅና የመስጠት እንደ ሀገር እንትን ውስጥ ግምት ውስጥ በማስገባት ከተደረገው ውይይት ላይ እንዴ እኛ አፋሮች የኢትዮጵያ አፋር እና የኤርትራ አፋር ለኛ የሚሻለን እንደዚህ አይነት አካሄድ ከተካሄደ እንኳን ለኛ የሚሻለን እዚሁ ቀይ ባህር ቀርተን ከኤርትራ ጋር አንድ ሆነን ያንን የኢትዮጵያ አፋር ጨምረ ለተቀረው የኢትዮጵያ ሕዝብ አገልግሎት በመስጠት ተጠቃሚዎች ብንሆን ነው የሚሻለን። ምክንያቱም ኤርትራ ውስጥ ያለው ጠቅላላ ሕዝብ 3.5 ሚሊዮን ቢሆን ነው። ስለዚህ በቀይ ባህር የሚገኘው አገልግሎት ለተቀረው እንበልና 110 ሚሊዮን አገልግሎት በመስጠት ትርፋማ የምንሆነው እኛ ነን። ስለዚህ ለኛ የሚያዋጣን ከኤርትራ ጋር በመቆየት ነው። ገብቷል አይደል? ስለዚህ ምን ለማለት ነው? ይሄ አይነት አካሄድ ምን ያህል እዚህ ቀጠና ላይ እንትን እየፈጠረ እንዳለ አፋሮች ሳይቀር ለኛ የሚያዋጣው ከኤርትራ ህዝብ ጋር የኢትዮጵያ አፋር ሳይቀር ከኤርትራ ህዝብ ጋር አንድ በመሆን ለተቀረው 110 ሚሊዮን አገልግሎት በመስጠት እንጂ እኛ ከ110 ሚሊዮን ጋር ተደምረን ምንም አይነት አገልግሎት አናገኝም። ምክንያቱም ከዚህ ቀደም እንኳን አይተነዋል። መሸጋገሪያ ነው እንጂ የነበርነው ምንም ተጠቃሚዎች አልነበርም ባለፉት የኢትዮጵያ አገዛዝ ላይ። ገብቷል አይደል? እና እንደዚህ አይነት ዝብርቅርቅ ወዳለ አካሄድ ለመሄድ ነገሮቹ እንትን እንዲሆን